ሰላም ሰላም እንኳን ወደ ስሜ ቻናል ቲዩብ በሰላም መጣችሁ። ያው ዛሬንም እንደተለመደው በማያው ወቅቱ ክረምት እንደሆነ ይታወቃል። ልጆች ጋር አብረን እንጫወት በሚል ዛሬም እንደተለመደው እንግዲህ ድንች፣ ሽንኩርት፣ ኩባያዎች እንዲሁም ቃሪያ አስቀምጠን ያው ጨዋታ ስለሆነ ከልጆች ጋር እንደ ጨዋታም እያደረግን እንዲለዩት አድርገን በዛ ውስጥ ደግሞ አስደሳች የሆኑ የተለያዩ ፈን የሆኑ ነገሮችን የምናይበት ይሆናል። እናንተም ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን እጠይቃለሁ። ሀሳብ፣ አስተያየት፣ ኮሜንት ያላችሁንም እየጻፋችሁልን ማስተካከል ያለብንም ነገሮች ካሉ እያስተካከልን እንድንሄድ እናንተም ሀሳባችሁን አስቀምጡልን። ቀጥታ አሁን ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ውድ ተመልካቾቻችን አሁን ጨዋታችንን ልንጀምር ነው። ከትንሿ ከቅመሟ ከአፎሚያ እንጀምራለን። አፉዬ እኔ ፍቅር ነይ ወደዚህ። አሁን እያንዳንዱን ትለያለሽ። እሺ ነይ እንግዲህ እኔ ፍቅር። ይሄ ምንድነው? እሺ ቀጥይ። ሌላውን ደግሞ ፈልጊ ራስሽ በእጅሽ። እሺ 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 ፈልጊ። አሁንም ሂጂና እዛ ጋር ቅመሟ ነይ ወደዚህ ነይ ወደዚህ ደግሞ ፈልጊ ሌላም። እሺ ፈልጊ ሌላም። እሺ ሌላም ፈልጊ። እሺ አሁንም ፈልጊ። እሺ ሌላ አንድ። እሺ አሁንም ፈልጊ። እሺ አፉዬ ጨርሳለች። ቀጣይ ደግሞ ወደዛ ሂጂ አፉቴ፣ እዛ ጋር ቁጭ በይ። እዛ ጋር ቁጭ በይ ናይብ ስራ። ቀጣይ ደግሞ የአቡዬን እናስገባለን። የኔ ውድ በሊያቡ ጠረጴዛ ላይ ያለውን ፈልግና ምን እንደሆነ ንገረን። አትብላው ምን እንደሆነ ብቻ ንገረኝ። እሺ አትብላው። እሺ ምን እንደሆነ ብቻ ነው ትነግረኝ። እሺ 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 ቀረ። ሌላም ፈልግ። ወደዚህ አቡዬ፣ እዚሁ አካባቢ ወደፊት ለፊት። እሺ እሺ ፈን እኮ በቃ ፈን የሚያደርገው። እሺ ኩባያ፣ ሁለት አይነት ኩባያ ነው ያስቀመጥነው። አንዱ የምንድን ነው? እሺ ቀጣዩስ? እሺ እሺ ጎበዝ። እሺ አቡዬ ጨርሰዋል። በኋላ እንግዲህ ያው ሁላቸውንም እንትን እንላለን እና ያቡ ቁጭ ብላችሁ እንትን በሉ፣ እንዳትናገሩ። ቁጭ በል እዛ። ዮሐንስ ቀጣይ ና እንግዲህ እዚሁ ጠረጴዛ ላይ ያለውን ትለያለህ። ከፈለክ ቁጭ በል። ና ወደዚህ ና ሂድ ጆዬ። እሱ ቁጭ በል ከፈለክ። እሺ እጅ። እሺ እሺ ቀጥል። ፈልግ እንግዲህ። ወደዚህ ነው ዮሐንስ። እሺ ቀጥሉ። እሺ አሁንም ፈልግ።
እሺ ቃሪያ እሺ የሻይ ኩባያ እሺ ይሄ ደግሞ የውሃ ኩባያ እሺ ቀጣይ አንድ ይቀርሃል ፈልግ አሁንም ወደፊት ወደዛ ድንች እሺ አሁን በዛ እጅግ ያስከውስ እሺ አኒስ ጨርሰዋል አንተም እንዳትናገር ዝም ብለህ ቁጭ በል አንበሶች ጨርሳቸዋል ሱራፌል እንዳይመታክ በል ሱራፌል ቀጥል ድንች እሺ ሽንኩርት እሺ ወጣህ እኮ ወደ መኝታ ቤት ልትሄድ ነው እሺ የሻይ ኩባያ እሺ የውሃ ኩባያ እሺ ቃሪያ እሺ ቲማቲም ሽንኩርት ጎበዝ ወደዛ ሄድና ካሮት እሺ ኩባያ እሺ የሻይ ኩባያ እሺ ሽንኩርት እሺ ድንች ጎበዝ ካሮት እሺ ቃሪያ እሺ ሽንኩርት ጎበዝ ኩባያ እሺ የሻይ ኩባያ ጎበዝ ሱራፌል ጨርሰዋል ነይ ናዝራዊት ይቺ ወደዛ ወደዚህ ቁጭ በይ እዚህ ጋር ለዩ ሽንኩርት እሺ ካሮት እሺ ቃሪያ ኩባያ የውሃ ኩባያ የውሃ ኩባያ እሺ ሽንኩርት ካሮት እሺ ካሮት እሺ ድንች እሺ ሽንኩርት እሺ ካሮት እሺ ኩባያ ብዬ እሺ እንግዲህ ውድ ተመልካቾቻችን እንዳያችሁት ነው የሚችሉትን ያክል ለይተዋል። አብዛኞቹ ያው አግኝተውታል። እንደውም ትንንሾቹ አግኝተውታል በደንብ አድርገው ማለት ነው። ትንሿና የአብስራ በደንብ አግኝተውታል። ዮሐንስም እንደዚሁ። ናዝራዊትና ሱራፌል የተሳሳታችሁት ነገር አለ። ሁላችሁም ነው እዚህ ጋር
ጫወታችንን እንዴት አያችሁት? አሪፍ ነው አይደለ? አሁን በዚህ ክረምት እንግዲህ እንዲህ እየተጫወትን የተለያዩ አስቂኝ የሆኑ ነገሮች እየተጫወትን ማለት ነው ለተመልካቾቻችን እናስተላልፋለን። ትንሿ እንዴት ነበር ጫወታችን? ጃሌ እንዴት ነው? ጥሩ ነበር ጥሩ ነበር አይደለ? ደስ ብሎሻል? በቃ እኔ ቆንጆ። አሁን አንቺ ጎበዝ ያብስራስ ጨዋታው ደስ ይል ነበር። እኔም ደስ ብሎኛል በጣም። ዮሐንስም ጨዋታው አሪፍ ነበር። በዚሁ ቀጥሉ። ስለዚህ ተመልካቾቻችን ልጆች በዚህ ክረምት ከልጆች ጋር ይኸው እንደዚህ አይነት ጨዋታዎች እየተጫወትን ጊዜያችንን እንድናሳልፍ እናንተም ቻናላችንን እያበረታታችሁን ሀሳብ አስተያየት እየሰጣችሁን ቀጣይ ማስተካከል ያለብን ምን መጫወት አለብን የሚለውንም ሀሳብ ብትሰጡን ደስ ይለናል። እናመሰግናለን።